ወይኔ ተቃጠልኩ እኮ ውስጤ ቅጠል ለሲል ነው የሚሰማው። አንዴ ዞር ልመለስ። ዞር ምን አለበት? አንተ ትዕግስት እኮ ፍራቻ እኮ ነው የመሰለው። ተንፍሽ ነው የምትለኝ? ኬዝሽን ከመናገርሽ በፊት መመርመር አለብሽ። እንዴ ምንድን ነው የምመረመረው? ዝም ብሎ የሚታይ ነገር እንዴ ነው የሥራው ጸባይ እሺ ቀጥያው ምንድነው ኬዙ? የኤንቢ የስለላ ድርጅት ምንም ይሁን ምንም ኬዙ እኛ ጋር መጥቶ መፍትሄ ያላገኘ የለም። ጉዳዩ ምንም ይሁን አንገቱን ይዘን እናጋልጠዋለን። ኬዝሽ ምን ነበር? ባሌ ጠፍቶብኝ ነው። ባሌ ጠፍቶብኝ። አዎ አማሪፍ ተረገመ። ሄሎ እንደማረገው ቃል አንድ የጠፋ ባል አለ። እሺ በጣም ጥሩ። ለምንድን ነው የጠፋው ባልሽ? እንዴ እኔ ምን አውቃለሁ? እሱም ባቅ አንተ ጋር ምን አስመጣኝ? መቼ ነው የጠፋው? ትላንትና አልኩህ እኮ ትላንት ከሰዓት በኋላ። እሱ መጥፋቱን ስታውቂ አንቺ ለሚመለከተው አካል አመልክተሻል? ኧረ እባክህ ጅል አደረከኝ እንዴ! እንዴት ነው ባሌ ጠፋ ብዬ አደባባይ ወጥቼ የምፈልገው? ለምን? ቀስ ብዬ በሚስጥር መፈለግ ያለብኝ ሴት ጋር ሊሆን ይችላል። ይችላል አይደለም ነው ይሄዳል። ጥርጣሬ 80% ሴት ጋር ሊሄድ የሚችላል የሚል ጥርጣሬ አንቺ ጋር አለ። አልጋ ለይታችኋል? ሞቼ ነው ቆሜ ነው ማለት ነው። አብራችሁን ያላችሁት። ስለዚህ ከአንቺ ጋር ከዛ ይሄዳል። ይሄ ጣሪያው 80%። 80%። በጣም ጥሩ። ስለዚህ ባልሽ ጠፋ ከሚለው ዜና በላይ ቺት ሊያደርግ ይችላል የሚለው ጉዳይ አንቺን ያሳስብሻል ማለት ነው? እንዴት አያሳስበኝም? የት አባቱ ይጠፋል ብዬ ነው የምፈራው። ይሄኔ ከአንዷ ጋር አሸሸ ገዳሜ ላይ ነው። አሸሸ ገዳሜ? አዎ ዓለሙን እየቀጨ ይሆናል። ከአንዷ ጋር ይህቺ አንዷ የምትባል ሴት ኦቨር ሳይዝ ሴት ልትሆን ትችላለች። ምናልባትም በውፍረት በአካል ከሱ ከፍ ልትል ትችላለች። ታዲያ ይህ ሰው እዛ ጠፍቶ ቢሆንስ? እኔ በምን አውቃለሁ? እሱ ያን ቀን ከቤት ሲወጣ ምን ነበር ለብሶ የወጣው? ያን ቀን ነው? አዎ ያለ ወትሮ ለሰርጋችን እንኳን ለምንኛው አለብስም ያለውን ሱፍ ሸክ ብሎ እኔ እንኳን ሳይሆን እንደ አዲስ ነው ፍቅር ያገረሽ። እንደዛ ዝንጥ ብሎ ነው የወጣው። ዝንጥ ብሎ እምቢ ያለውን ሱፍ። በነገራችን ላይ ወይዘሮ ሰርጋችሁን በቁምጣ ነበር ያደረገው? በቁምጣማ አይደለም፣ ግን ደግሞ በጭራሽ እንደዛ አለበሰም። በጭራሽ እንደዛ አምሮበት አይቼው አላውቅም። ለመጨረሻ ጊዜ ስትደዋወሉ ምን ነበር ያለሽ? ለስራ ነው የወጣሁት ነው ያለው። ለስራ ወጥቶ ለመለከስከስ እንዲያመቸው ነው እንጂ ምን ሰራ እኮ። እሱን እኮ ነው የምልህ። ይሄንን እንዴት አደባባይ ሄጄ ጠይቀዋለሁ? አንተ ጋር የመጣሁት ለዚህ መስሎኝ። ትክክለኛ ቦታ ነው። የማንም ልክስክስ እየተልከሰከሰ ዘመን አይፈጅም። ከሚልከሰከስበት ቦታ ማንቁሩን ይዘን ራቁቱን ይሁን ከነሱፋ የምትናሰልከው። አይ መልከስከሱ መሳደቡን የጠንከረ ብዬ ልሳደብ አንተ ግን እንደው ስታስቢው ሌላ ቦታ የት ሊሄድ ይችላል? ምን መሄጃ አለው? አልኩህ እኮ ሴት ጋር ነው የሚሄደው። ሌላ መሄጃ የለውም። ስራ አድርጎታል እኮ። አሁንማ እንደዚህ አድርጎ ይዟቸዋል ሴቶቹ። ደግሞ የተሻለ ሴት ጋር እኔ ተወኛው። ታውቂያቸዋለሽ? እኔ ታውቃቸዋለሁ። የተሻለ ሴት በቃ መሰለኝ እንዴ ከመሰለኝ አንቺ ትበልጫቸዋለሽ። ወዶ ነው በልጭማ ገባኝ። ሄሎ ኤንቢ የስለላ ድርጅት እየሰማሁ። የሞተ ሰው ተገኘ። እኔ የምልሽ ሰው ልጅ ሊሞት ይችላል? ኧረ አይሞትም በእናትህ። አዎ አይሞትም። ማይሞት ፈልጎ ማይሞት። እሺ ከአንዷ ጋር ዓለሙን ሊቀጭ ነው ላለ ሞቶ ነው ትላለህ። እኔ ግን በዚህ የስለላ ህይወቴ እስካሁን ከሰራኋቸው ሁሉ አንድ ጥያቄ አይመለስልኝ። ባልሽ ሲወጣ ምን የተለየ ነገር አድርጓል? ማአት ነገር ነገርኩህ አይደል እንዴ? ለብሶ ማያውቀውን ያለ ወትሮ ቆንጆ ሱፍ ለብሶ ወጣ። ሽቶን ከግር እስከ ራሱ ተነስንሶ ወጣ። ሽቶን ራሱ ቤት እንዳመጣው አላውቅም እኔ። ሽቶን ተቀብቷል እንዴ?
ላይ ወደ ደፍቶት ነው የወጣው። ትልቅ ምልክት በዚህ የስለላ ድርጅት ስራዬ በሙሉ ሽቶ ከትልቁ ስልትና ጋር እያያዘ ሰው ሽቶን ለምን ይቀባል? ማማ ማለት ሊወሰልት ጎበዝ ሰው ሽቶ ለምን ይቀባል? ሊጋደም ሌላ ላይ በሱ መዓዛት ሌሎች ሰዎች ተመስጠው ወይም ተስበው ሄዶ ተከርቸም ሊገባ ሊፋታ ይችላል። እኔ የምልሽ አንቺ ሽቶ የለሽም? በምን አወቅ? የለሽም? ይኖረኛል። ትቀቢ አይደል ነው ስልክ ደግሞ ይኖረኛል። ሄሎ ተፈነከተ ሰው አገኘው። ሊፈነከት ይችላል። ይሄኔ ከአንዷ ጋር እንዲህ ሲያርባ ናቱን እርግድ አድርጋልኝ ይሆናል። አጭር ነው። አዎ አጭር ነው። ጠይም ነው። ጠይም ነው። ራሱ እኮ አጠር ያለ ራሱ ነው። አጭር ነው። እኔ ግን እንዴ አጭር ነው። ወሰን አጭር ነው። ራሱ ነው። ይዘውና እኮ ፀጉሩ ገባ ያለ ራሱ ኧረ እባክሽ ራሱ ነው። ወስላታ ይዘውና ራሱ ነው። ቦቸራ ይዘውና ራሱ ነው። ከኤንቢ የስለላ ድርጅት የሚያመልጥ ነገር የለም ብዬሽ ነበር። አጠር ቀጠን ጠይም ፀጉሩ ገባ ያለ ራሱን የኔ ሰዎች ይዘውት ይመጣሉ። ባልሽን ራሱ አይዞሽ ወይኔ ተረጋጊ። ኤንቢ የስለላ ድርጅት ሲመጡ 2 ጊዜ ነው የሚያለቅሱት ይላል ሶቅራጥስ። አንድ መጀመሪያ፣ ከዛ በኋላ ደስታው ሲመጣ። አልቅሽ የስራዬ ዋጋ ነው። ካምፒዮን ኤልሞንዶ ምን አሉ? የኤንቢ ሻምፒዮን ነን ያሉ ምታመቻት። ቦቸራ እውነት አኩርተኸኛል። ልክስክስ በኔ ላይ እንደዚህ ይደረጋል። አይዞሽ ይሄ እኮ አይደለም ምን ያልኳችሁ ማለት እንዴ ሱፍ ለብሶ የለን እና ይሄ ባልሽ አይደለም? አንተ አይደለም ወደ ዘመን እንደፈራው ስራ ብላሽ